እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። በዛሬ ቪዲዮአችን ካፕከት ፒሲም ቪዲዮ ኤዲቲንግ ሙሉ ቱቶሪያል በዚህ ቪዲዮ እናያለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን እንዲሁም ደግሞ የደወል ምልክቷን መጫንን እንዳትረሱ። ከመጀመሪያው እስከ መጨረሻው ያለውን የካፕከት ሙሉ የቪዲዮ ኤዲቲንግ ቱቶሪያል እናያለን ማለት ነው። አሁን ቀጥታ ወደ ካፕከት ፒሲ ልውሰዳችሁ። እንግዲህ ካፕከትን ፒሲያችሁ ላይ ካላወረዳችሁት ወደ ክሮም ኑና ወይም የትኛውም ዌብ ብራውዘር ሊሆን ይችላል ካፕከት ፎር ፒሲ ብላችሁ ሰርች በማድረግ እዚህ ላይ መጀመሪያ ላይ የሚመጣላችሁን ክሊክ በማድረግ ካፕከትን ማውረድ ትችላላችሁ ማለት ነው። ካፕከት እንግዲህ ለሁሉም አይነት ፕላትፎርሞች አለ። ለኮምፒውተር፣ ለፒሲ፣ ለዊንዶም፣ ለማክም አለ። ለሞባይል፣ ለአንድሮይድም፣ ለአይፎንም አለ። እንዲሁም የኦንላይን ኤዲቲንግ ጭምር ሰፖርት ያደርጋል ማለት ነው። እንዲሁም በፍሪም በክፍያም ታገኙታላችሁ። ከዛ ዳውንሎድ ካላችሁ በኋላ ኢንስታለሯ ዳውንሎድ ትሆንላችኋለች። በጣም 2 ምናምን ሜጋባይት ናት። እዚህ ጋር እንደምታዩት ኢንስታለሯ ወረደች። ከዛ በኋላ ይችን ስትከፍቷት ሙሉ የካፕከት ፋይል ወደ ፒሲያችሁ ዳውንሎድ ይሆንላችኋል ማለት ነው። እኔ ኦልሬዲ ዳውንሎድ ስላረኩት ወደ ቀጣዩ ስቴፕ እንሄዳለን ማለት ነው። እንግዲህ እኔ ካፕከትን ኮምፒውተሬ ላይ ኦልሬዲ ኢንስታል ስላረኩት መጥቼ ኦፕን ነው የምለው። ከዛ ቴስቲንግ ኤንቫይሮንመንት ይላል። ያ ማለት የኮምፒውተሬን አቅም ቼክ እያደረገ ነው ማለት ነው። ቴስት ካረገ በኋላ ይህ ኮምፒውተር ካፕከትን ራን ለማድረግ ብቁ መሆን አለመሆኑን ቼክ ካረገ በኋላ ይከፍታል ማለት ነው። በነገራችን ላይ ካፕከት እንደ ሌሎች ሶፍትዌሮች በጣም ሃይ ኢንድ ፒሲ የሚያስፈልገው አይደለም። ኦልሞስት አብዛኞቹ ኮምፒውተር ላይ ራን ማድረግ ይችላል። እንዲሁም አንዳንድ ሴቲንጎችን ማስተካከልም እንችላለን ማለት ነው፣ ስሙዝሊ ራን እንዲያደርግልን ማለት ነው። እና ካፕከት ሲከፍት ይህን ይመስላል። እዚህ ጋር ክሬት ፕሮጀክት ይላል። ከታች ደግሞ የሰራናቸውን ፕሮጀክቶች በዚህ መልኩ ያስቀምጥልናል። እዚህ ጋር ደግሞ ኤአይ ቪዲዮ ሜከር ይለናል። እዚህ ጋር ስክሪን ሪከርዲንግም አለው ማለት ነው። እና ካፕከት ኤአይዎችንም በአሁን ላይ አካቷል ማለት ነው። ከዛ ክሬት ፕሮጀክት እንልና እዚህ ጋር ስንገባ 4 ሴክሽን አለው ካፕከት። የመጀመሪያው እዚህ ጋር ያለው ሚዲያ ፓናል ይባላል። የተለያዩ ፋይሎችን ኢምፖርት የምናደርግበት ቦታ ነው። ይሄኛው ደግሞ ፕሪቪው ዊንዶ ነው። ኤዲት የምናደርገውን ነገር እዚሁ ላይ የሚያሳየን ቦታ ማለት ነው። ኤክስፖርት ከማድረጋችን በፊት በዚች ስክሪን ላይ ኤዲት የምናደርገውን ነገር ያሳየናል ማለት ነው። እዚህ ጋር ደግሞ ፕሮፐርቲ ፓናል አለ። የእያንዳንዱን ፋይል ፕሮፐርቲውን የምናስተካክልበት ቦታ ነው። ከታች እዚህ ጋር ያለው ደግሞ ታይም ላይን ነው ማለት ነው። እና የተለያየ ኤዲቲንግ የሚከናወንበት ዋናው ቦታ ይሄ ነው ማለት ነው። እና እንግዲህ የሆነ ፋይል ለማስገባት እዚህ ጋር መጣና ይችን የክላውድ በተኗን ክሊክ ማድረግ እችላለሁ፣ ወይም ደግሞ እዚች ጋር ኢምፖርት የምትላለች ልክ እሷን ስነካት ፋይሉ ወዳለበት ቦታ ይወስደኛል ማለት ነው። እና ፋይሉን ለማስገባት እዚህ ጋር ኮንትሮልን እንጫንና ክሊክ ስናደርገው ሴሌክት ያደርግልናል ማለት ነው። ከአንድ በላይ ከሆነ የምንፈልገውን ያክል ክሊክ አድርገን ሴሌክት ካረግን በኋላ ኦፕን እንለዋለን ማለት ነው። ልክ ኦፕን ስንለው እንደምታዩት እዚህ ጋር ያመጣልናል ማለት ነው። እዚህ ጋር እንደምታዩት ፕሌየር ዊንዶ ላይ እያንዳንዱን ቪዲዮ ኤዲት ስናደርግ ከታችም ድራግ አድርገን ካስገባን በኋላ እዚህ ጋር ምን እንደሚመስል ኤዲቲንጉን እዚህ ላይ በፕሪቪው እያየን ነው ኤዲቲንጋችንን የምናከናውነው ማለት ነው። ለዛም ነው ይሄ ፕሪቪው የተባለው ማለት ነው። እና ፋይሉን ወደ ታይም ላይኑ ለማስገባት ከርሰሩን ላዩ ላይ ሳረገው የፕለስ ምልክት ያመጣል። ክሊክ ሳረገው ቀጥታ ይገባል ማለት ነው። ወይም ደግሞ እዚህ ላይ ይዘን እንደዚህ ድራግ አድርገን እታች አምጥተን እንደዚህ በመልቀቅም ማስገባት እንችላለን ማለት ነው። እና ፋይላችንን እንደዚህ ካስገባን በኋላ አንዳንድ እዚህ ጋር የምናያቸው ነገሮች አሉ። እዚህ ጋር ክሊክ ስናረግ ዲፎልት ሚዲያ አትሪቢዩት ቨርቲካል የሚል አለ። ይሄ ማለት ይሄ
ዊንዶው ምን አይነት አሬንጅመንት እንደሚኖረው የምናስተካክልበት ነው። ለምሳሌ ቨርቲካል ካልነው ለቨርቲካል ቪዲዮ ይመቻል ማለት ነው። ወይም ደግሞ ቨርቲካል ቪዲዮን ኤዲት ለማድረግ በዚህ መልኩ ማስተካከል እንችላለን። ነገር ግን አሁን የምፈልገው ዲፎልቱን ስለሆነ በዲፎልት መልኩ ነው ኤዲት ማድረግ የምፈልገው ማለት ነው። ሌላው እዚህ ጋር ክሊክ አድርገን እንደምታዩት ፉል ኳሊቲ፣ ሃይ ኳሊቲ፣ ሚዲያ ኳሊቲ ወይም ሎ ኳሊቲ አድርገን ይሄንን የቪዲዮን ኳሊቲ ኤዲት እናደርጋለን ማለት ነው። ያ ማለት ግን እዚህ ጋር ሎ ኳሊቲ ያደረግነው ማለት መጨረሻ ላይ ኤክስፖርት ስናደርግ ሎ ኳሊቲ እንደሆነ ኤክስፖርት ይሆናል ማለት አይደለም። በፋይናል ሪዛልቱ ላይ ምንም አይነት ተጽዕኖ የለውም። ግን እዚህ ጋር ኤዲቲንጋችን ስሙዝ እንዲሆን እዚህ ጋር በዚህ መልኩ ኳሊቲውን ሎ ማድረጉ ጥቅም አለው ወይም ሚዲየም ማድረጉ ጥቅም አለው ማለት ነው። ያ ማለት ኮምፒውተራችን አቅሙ ወረድ ያለ ከሆነ ሳንቸገር ስሙዝሊ ኤዲት እንድናደርግ ይረዳናል ማለት ነው። እንዲሁም እዚህ ጋር ሬሾ በሚለው ስር ክሊክ አድርገን የተለያዩ አስፔክት ሬሾዎችን መምረጥ እንችላለን። ለዩቲዩብ ከሆነ 16:9፣ ለቲክቶክ ከሆነ 9:16 እንዲሁም ለሌላም ፕላትፎርም ከሆነ እዚህ ጋር አስፔክት ሬሾአችንን እናስተካክላለን ማለት ነው። እንዲሁም እዚህ ጋር መተን ክሊክ ካደረግን በኋላ እዚህ ጋር ያለውን ነገር ሞዲፋይ ማድረግ እንችላለን ማለት ነው። ፕሮፐርቲ ፓናል ላይ ክሊክ ካደረግን በኋላ የፕሮጀክቱን ኔም እዚህ ጋር ሪኔም እናደርጋለን። እንዲሁም የቱ ጋር ሴቭ ይሁን ይሄ ፋይል ኤክስፖርት ሆኖ ሴቭ የሚሆንበትን ሎኬሽን፣ አስፔክት ሬሾውን፣ ሪዞሉሽኑን የተለያዩ ፕሮፐርቲውን እዚህ ጋር ኤዲት ማድረግ እንችላለን። መጨረሻም ላይ ግን ኤክስፖርት ስናዝም ይሄ ነገር ስለሚመጣ እዚህ የግድ ኤዲት ማድረግ አይጠበቅብንም ማለት ነው። እና እነዚህን ነገር ካስተካከልን በኋላ ወደ ኤዲቲንጉ እንሄዳለን ማለት ነው። የመጀመሪያው እንግዲህ እዚህ ላይ ኤሮል ላይ ያስገባናቸውን ቪዲዮ አሬንጅ ማድረግ ብንፈልግ ለምሳሌ ይሄ መጀመሪያ ላይ እንዲመጣ ነው ብፈልግና ይሄ ደግሞ መጨረሻ ላይ እንዲመጣ ከፈለኩኝ ላዩ ላይ ክሊክ አድርጌ ይዤ እንደዚህ አድርጌ አሬንጅመንቱን መቀያየር እችላለሁ ማለት ነው። ሁለተኛው ደግሞ እዚህ ጋር ሰፋ ብሎ ወይም ደግሞ ዙም አውት እና ዙም ኢን እንዲሆን ከፈለኩኝ እዚች ጋር መጥቼ ፕለስ ዋን ክሊክ በማድረግ እንዲሁም ማይነሱን እንደዚህ ክሊክ በማድረግ ዙም ኢን እና ዙም አውቱን ማስተካከል እንችላለን። እንዲሁም ይችን እንደዚህም መጎተትና እንደዚህ ማጥበብም እንችላለን ማለት ነው። ከዚህ በተጨማሪ በኪቦርድ ሾርት ከትም ከፈለግን ኮንትሮል እና ኪቦርድ ላይ የፕለስ ምልክቷን ክሊክ ማድረግ ወይም ኮንትሮል እና የማይነሷን ክሊክ በማድረግ ዙም ኢን እና ዙም አውት ማድረግ እንችላለን። ከዚህም በተጨማሪ በማውዛችን ኮንትሮልን ከተጫንን በኋላ ስክሮሏን ወደፊትና ወደኋላ ስክሮል በማድረግ እንደዚህ ዙም ኢን እና ዙም አውቱን ማስተካከል እንችላለን ማለት ነው። እንግዲህ ኢንተርፌሱን በዚህ መልኩ ካየን ሁለተኛው የኤዲቲንግ ፓርት የሚሆነው ትሪም ወይም ከት ማድረግ ነው ማለት ነው። ከቪዲዮ ላይ የማያስፈልገውን ፓርት ስህተቱን ወይም እንዲቆረጥ የምንፈልገውን ነገር እየቆረጥ ማስወገድ ነው ማለት ነው። ያንንም ለመቁረጥ የተለያዩ ዘዴዎች አሉ። አንደኛው ልክ ከርሰሯን መጨረሻ ላይ ስንወስዳት እንደምታዩት እንደዚህ አይነት ቅርጽ ይኖራታል። የዚህን ጊዜ እንደዚህ አድርገን እስከምንፈልገው ድረስ ከት ማድረግ እንችላለን ማለት ነው። እንደዚህ አድርገን ከት ማድረግ እንችላለን። ወደ ኋላ መመለስ ከፈለግን አሁን የቆረጥኩትን ለመመለስ ኮንትሮል ዜድን ስጫን ወደ ኋላ ይመልስልኛል ማለት ነው። ሁለተኛው ከት የማድረጊያ ዘዴ ደግሞ ወይም ይችን አንዱ የምትለዋን በተን ወደ ኋላ ልመልሰን ትችላለች። ይችን መጠቀም እንችላለን ማለት ነው። ሌላኛው መንገድ እዚች ጋር ከት የምትላለች ከርሰራችን ይችን ፕሌይ ሄዷን የምንፈልገው ቦታ ላይ ከወሰድን በኋላ ይችን አንዴ ክሊክ ስናረጋት እንደምታዩት ወደ ሁለት የተለያየ ክሊፕ ትቆርጥልናለች። ከማንፈልገው በኩል ክሊክ አድርገን ኪቦርድ ላይ ዲሌትን መጫን እንችላለን ማለት ነው። አሁን ቆረጠው። ኮንትሮል ዜድ ልጫንና ልመልሰው። ሌላኛው ዲሌት የማድረጊያ መንገድ እዚች ጋር መተን ዲሌትን ክሊክ ማድረግ እንችላለን።
አሁንም ልመልሰው። ሌላኛው ደግሞ የመደለቻ መንገድ ላዩ ላይ ክሊክ ካረግን በኋላ እዚች ጋር ዲሌት ብለንም መመለስ እንችላለን፣ መደለት እንችላለን ማለት ነው። እና ኤዲቲንግ አንድ አይነት ዘዴ ብቻ አይደለም ያለው። የተለያየ ሰው የተለያየ ዘዴ ወይም የተለያየ ሾርትከት ሊጠቀም ይችላል። እናንተም የቀለላችሁን መጠቀም ትችላላችሁ ማለት ነው። አሁን ወደ ነበረበት ልመልሰው። ወደ ኋላ ለመመለስ የሆነ ኤዲት ያደረግነውን ለመመለስ ከፈለግን ይችን ክሊክ በማድረግ ወይም ደግሞ ወደ እዛኛው ለመመለስም ከፈለግን እንደዚሁ ክሊክ ማድረግ እንችላለን ማለት ነው። አንዶና ሪዶ በተን ይባላሉ እነዚህ ሁለቱ ማለት ነው። ሌላኛው ደግሞ አሁን ከዚህ በኩል ያለውን ምንም ስፕሊትም ሳላረግ ሌላም ኪቦርድ ሾርትከት ሳልጠቀምም ለመደለት ከፈለኩ እዚች ጋር ዲሌት ቱ ሌፍት እና ዲሌት ቱ ራይት የሚሉ አሉ። ልክ ላዩ ላይ ስላረግበት ከርሰሩን እዚህ ጋር ስሙን ያመለክትልኛል፣ እንዲሁም የሾርትከቱንም እንደዚሁ ያሳየኛል ማለት ነው። አሁን ዲሌት ቱ ሌፍት ለማድረግ ኪውን መጫን እችላለሁ ማለት ነው። ባንዴ በዚህ መልኩ ቆረጥኩት ማለት ነው። አንዱ ልበልና ደግሞ ዲሌት ቱ ራይት ማለት ደግሞ በሌላ ሾርትከት ይሄንን ወደዚህ ላምጣና አሁን ከቀኝ በኩል ያለውን ደግሞ ለመቁረጥ ደብሊውን መጫን እችላለሁ ማለት ነው። በአንዴ በኪቦርድ ሾርትከትም በዚህ መልኩ መቁረጥ እንችላለን ማለት ነው። እናንተ የሚቀላችሁን መንገድ መጠቀም ትችላላችሁ ማለት ነው። ነገር ግን እኔ አሁን ኤዲት ማድረግ የፈለኩት የዚህን ድምጹን እየሰማሁ የቱ ጋር ስህተት እንዳለ እያየሁ ቼክ እያደረግኩ መቁረጥ ስለፈለኩኝ ይሄንን ፕሌይ እያልን ድምጹን እያዳመጥን ኤዲት እናደርጋለን ማለት ነው። ያንንም ለማድረግ መጀመሪያ ላይ መጣና ይችን አንደኛ እንደዚህ ፕሌይ ማለት እችላለሁኝ። ዌልካም ባክ። ሁለተኛው መንገድ ደግሞ ኪቦርዴ ላይ የስፔስ ምልክቷን በመጫን ዌልካም ባክ ቱ ማይ ቻናል እንዲሁም ደግሞ ደግሜ ስጫናት ፓውዝ ታደርግልኛለች ማለት ነው። ስለዚህ በእያንዳንዱ ፕሌይ ጊዜ እዚች ጋር ከርሰራችንን ከምናመጣ ይልቅ ኪቦርድ ላይ ስፔስን በመጫን እንዲሁም ራሷን በመድገም ፕሌይ እና ፓውዝ ማድረግ እንችላለን ማለት ነው። ይሄኛው የተሻለ ሾርትከት ስለሚሆንልን ማለት ነው። እሺ አሁን ፕሌይ ልበለውና ዌልካም ባክ ቱ ማይ ቻናል ዌልካም ባክ ቱ ማይ ቻናል። አሁን እዚህ ጋር ሁለት ጊዜ መጀመሪያ ዌልካም ባክ ቱ ማይ ቻናል አለ፣ ያኛው ስህተት ነው። ከዛ ደግሜ አስተካክዬ ዌልካም ባክ ቱ ማይ ቻናል አልኩ። ስለዚህ አሁን ዌልካም ባክ ቱ ማይ ቻናል አንዴ ዌልካም ባክ ቱ ማይ ቻናል። ስለዚህ እዚህ ጋር ሁለተኛ ላይ ዌልካም ባክ ቱ ማይ ቻናል የሚለው ጋር እመለስና ኪውን እጫናለሁ ወይም ደግሞ ይችን ከግራ በኩል ያለውን ደልትልኝ እለዋለሁ፣ ይደልትልኛል ማለት ነው። ዌልካም ባክ ቱ ማይ ቻናል። ቱዴይ I'm showing you how to edit any video using CapCut, from cutting, effect, transition to exporting in HD. If you are new, አሁን እዚህ ጋር እዚህ ድረስ በስርዓት አውርቻለሁ። ስለዚህ አሁን ማረገው ምንድነው ይሄንን ስፕሊት አረጋዋለሁ ማለት ነው። ይሄኛው ክሊፕ ትክክል ነው ማለት ነው። አሁንም if you are never edit before፣ ስለዚህ አሁንም እዚህ ጋር if you are የሚል ሁለት ጊዜ ተደግሟል። ይሄ ፓርት ተደልቶ መወገድ ስላለበት እዚህ ጋር መጣና አሁንም ከግራ በኩል ያለውን ይሄንን ደልትልኝ። እሱን ለማድረግ ኪውን እጫናለሁ፣ ደለትኩት። if you are never edit before, don't worry, by the end of this video you will be edit። ስለዚህ by the end of this video የሚለው ድረስ by the end of this video እዚህ ጋር ስፕሊት እለዋለሁ። ከዛ you will able to create። ስለዚህ እዚህ ጋር ስተት አለ ማለት ነው። you will able to create። አሁንም ስፕሊት ካረኩበት ከዚች ጀምሮ እስከዚህ ድረስ ያለው መቆረጥ ስላለበት አሁንም ከፕሌይ ሄዷ ከግራ በኩል ያለውን ስለሆነ ለመቁረጥ የፈለኩት አሁንም ኪውን እጫናለሁ። you will able to create a smooth aesthetic edit like a pro. if you are new here, give the subscribe button. if you are new here አሁንም እዚህ ጋር if you like a pro የሚለው ድረስ edit like a pro። ስለዚህ እዚህ ጋር ስፕሊት አደርጋለሁ። ከዛ if you are new here,
give the subscribe button if you are new here ሁለት ጊዜ ስለተደገመ አሁንም እዚህ ጋር መጣና ከግራ በኩል ያለውን አሁንም መደለት ፈልጌያለሁ። ስለዚህ በሌላ አደላለስ ደግሞ ስፕሊት ልበልና አላዩ ላይ ክሊክ በማድረግ ዲሌት ልበለው ማለት ነው። ብዙ አይነት የመደለቻ ዘዴ ያለው እናንተ የመረጣችሁት። if you are new here hit the subscribe button and give thumbs up እዚህ ድረስ ጨረስኩኝ። ጊቭ ስታምፕስ አፕ ብዬ አሁን ከዚህ በኩል ያለውን ለመደለት ደግሞ ከርሰሯን እዚህ ጋር አምጥቼ በሌላ ዘዴ ደግሞ እንደዚህ አስጠግቼ መደለት እችላለሁ ማለት ነው። አሁንም ሁለተኛው ላይ ይሄንኑ ስቴፕ እንደግማለን ማለት ነው። ልክ በተመሳሳይ ፕሌይ እንበለው። አሁን እዚህ ጋር ያስተካከልኩ ነው። ገና ንግግር አልጀመርኩም። ይሄ ፓርት መቆረጥ አለበት። እንኳን ወደ ዩቲዩብ ቻናል። ስለዚህ እዚህ ጋር ነው ንግግር የጀመርኩት። ከዚህ እስከዚህ ድረስ ያለውን ለመደለት በሌላኛው ዘዴ ደግሞ እዚህ ጋር ልምጣና እንደዚህ አድርገን የምንፈልገው ድረስ ስብስብ አድርገን እናመጣዋለን ማለት ነው። ልክ ከርሰሯን እንደዚህ በማድረግ የምንፈልገው ድረስ እንደዚህ አምጥተን እንቆርጠዋለን ማለት ነው። ከዛ ይሄንን ጠበብ እንዲልልን ከፈለግን ኮንትሮል አድርገን ስክሮል ዳውን እናደርጋለን። አሁን ፕሌይ ብለን በዲቴል እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። በዛሬው ቪዲዮአችን የካፕከት ፒሲን ሙሉ የቪዲዮ ኤዲቲንግ ቱቶሪያል ከዳውንሎድ አደራረጉ እስከ ኤክስፖርት ማድረጉ ድረስ እያንዳንዷን ስቴፕ በዝርዝር የምናይ ይሆናል። እንዲሁም አሁን እዚህ ጋር እያንዳንዷን ስቴፕ በዝርዝር የምናይ ይሆናል። እንዲሁ ካልኩ በኋላ ይሄን ልቁረጠው፣ ስፕሊት ልበል፣ ከዛ ፕሌይ ልበለው። ካፕከት እንግዲህ ከሌላው አሁንም ከዚህ ወደ ኋላ ያለው ይሄ ፓርት የተሳሳተ ስለሆነ አንደኛ ከግራ በኩል ያለውን ኪውን በመጫን ዲሌት ማለት እችላለሁ። ካፕከት እንግዲህ ከሌላው አፕሊኬሽን በጣም ለየት ያለ ነው። ይሄን ያልኩትም ያለ ምክንያት አይደለም። ካፕከትን ኮምፒውተራችሁ ዊንዶ ቢሆን ማክ እና ይሄ በአጠቃላይ ትክክል ነው። መጨረሻ አካባቢ እመጣና ላችሁ አሁን ቀጥታ ወደ ቪዲዮ ልሰዳችሁ። እዚህ ጋር ጨረስኩኝ። ስለዚህ ይህችን ፓርት ለመደለት አሁን ደግሞ ከዚህ በኩል ከቀኝ በኩል ያለውን ለመደለት አንደኛ ደብሊው መጫን እችላለሁ፣ ወይም ደግሞ በሌላ አማራጭም ከፈለግን እዚች ጋር ከርሰሯን አምጥተን እንደዚህ አድርገን እስከ ፕሌይ ሄዷ ድረስ ማምጣት እንችላለን። ወይም ደግሞ በሌላ አማራጭም ከፈለጋችሁ እዚህ ጋር ስፕሊት ብላችሁ ይሄኛውን የኪቦርድ ላይ ዲሌትን በመጫን መደለት እንችላለን። ወይም ደግሞ በሌላ አማራጭ ላይም ክሊክ በማድረግ እዚህ ጋር ዲሌት ማለት እንችላለን ማለት ነው። በጣም ብዙ አይነት አማራጭ ነው ያለው። እናንተ የፈለጋችሁትን መጠቀም ትችላላችሁ ማለት ነው። እንግዲህ ይሄንን በዚህ መልኩ ኤዲት ካደረግን ይሄ እዚህ ጋር ነጭ ነገር ስላለው ይሄ ፓርት ተቆርጦ መውጣት አለበት ማለት ነው። ይሄንንም ለማስተካከል እዚህ ቤዚክ በሚለው ስር መጣና ስኬሉን እጨምረዋለሁ ማለት ነው። ስኬሉን ከፍ ለማድረግ ይችን እንደዚህ ይዤ እዚህኛው ላይ ነው አሁን ኤዲት እያደረኩ ያለሁት። ስኬሉ እንደምታዩት ከፍ ሳረገው ይችኛዋ ወጣችልኝ። እንደዚህ ደግሞ ጠበብ ሳረገው እንደምታዩት ይጠባል ማለት ነው። ስለዚህ ነጯ ፓርት እስከምትወጣ ድረስ ስኬሉን ከፍ አድርገዋለሁ ማለት ነው። አሁን ነጯ ተቆረጠች ማለት ነው። እዚህኛውም ላይ በተመሳሳይ መጣና ልክ ስኬሉ እንደዛው ከፍ አድርገዋለሁ። ከዛ አላይመንቱን ትንሽ ወደ ታች ዝቅ አደርገዋለሁ ማለት ነው። እና በዚህ መልኩ አስተካከልም ማለት ነው። አላዩ ላይ ክሊክ ስናደርግ እዚህ ጋር የቪዲዮ ፕሮፐርቲ በሩልናል። ሌላኛው ስኬል አስተካከልን ሮቴሽን ማስተካከል ነው። ሮቴሽን አስፈላጊ ከሆነ እዚህ ጋር እንደዚህ ክሊክ በማድረግ ማስተካከል እንችላለን። እንዲሁም እዚች ጋር በመያዝ እንደዚህ ሮቴሽኑን ማስተካከል እንችላለን። ካልፈለግን ኮንትሮል ዜድ ብለን ወደ ነበረበት እንመልሰዋለን ማለት ነው። እንደዚህ አድርገን ወደ ነበረበት እንመልሰዋለን። ሌላው ነገር እዚህ ጋር የተለያዩ ስታብላይዘር አሁን ለምሳሌ ይሄን ቪዲዮ የቀረጽኩት በጄ ከሆነና ጊምባል ሳልጠቀም የሆነ ሼክ ወይም የሚወዛወዝ ነገር ካለው ስታብላይዘርን እዚህ ጋር አበራለሁ። ሪዲዩስ ኢሜጅ ኖይዝ፣ ይሄ ደግሞ ቪዲዮአችን በባክግራውንድ የሚረብሽ ድምጽ ካለው ያን ነገር ለማጥፋት የምንጠቀምበት ነው እና የተለያዩ
ነገሮች አሉ። ሞሽን ብለር ይሄን ነገርም መጠቀም እንችላለን እና እነዚህም እዚህ ጋር በቪዲዮ ቤዝድ ሆነ እነዚህ ነገሮች እናስተካክላለን ማለት ነው። ሌላው ሪሙቭ ቢጂ ነው። ባክግራውንዱን ሪሙቭ ለማድረግ እዚች ጋር አንደኛ አውቶ ሪሙቫል የምትለዋን መጠቀም እንችላለን። ፐርሰንቱ እስከ 100 ከቆጠረን በኋላ ሪሙቭ ያደርግልናል። ወይም ደግሞ ሌላኛው መንገድ እዚህ ጋር ክሮማኪ የሚላለ ክሮማኪ ከነካም በኋላ ሪሙቭ ልናደርግ የፈለግነውን ከለር እንመርጥለታለን። አሁን እኔ ይሄን ግሪኑን ኤሪያ ከሆነ ማስወገድ የፈለኩት እላዩ ላይ ክሊክ ሳረግለት እንደምታዩት ይሄን ከለር ሪሙቭ አደረገልን ማለት ነው። ሁለተኛው ነገር ለዚህ ቪዲዮ እና ለዚህ ቪዲዮ ባክግራውንድ ማስገባት ነው ማለት ነው። ባክግራውንድ ለማስገባትም በሁለተኛ ደረጃ የምናስገባው ክሊፕ ቢሮል ይባላል። በቢሮል መልክ እናስገባለን። ያንን ለማድረግ እዚህ ጋር ኢምፖርት ካልን በኋላ ባክግራውንዳችን ጋር እንሄዳለን። ለምሳሌ ይሄንን ነው እንደ ባክግራውንድ መጠቀም የፈለኩት። ኦኬ ስለው ይመጣል ማለት ነው። እዚህ ጋር መጣልን። ይሄንን ከዛ ድራግ አድርገን እዚች ጋር እናስገባለን ማለት ነው። አሁን ይሄ ባክግራውንድ በዚህ ቪዲዮ ሙሉ እንዲሆን እዚህ ጋር መጣና እንደዚህ ጎትተውና እስከ ቪዲዮ መጨረሻ ድረስ አረኩት ማለት ነው። ነገር ግን አሁን ይሄ ቪዲዮ ከታች ነው፣ ባክግራውንዱ ከላይ ነው። እኛ ጋር የሚታየን ባክግራውንዱ ነው ማለት ነው። ስለዚህ ቪዲዮ ከላይ ባክግራውንዱ ደግሞ ከጀርባ እንዲሆን ምንድነው የምናደርገው? እነዚህን ኤክስቼንጅ እናደርጋቸዋለን ማለት ነው። ያንንም ለማድረግ ይሄን ወደ ላይ እንወስደዋለን። አሁን ይሄን ወደ ላይ ስንወስድ ይሄኛው ቪዲዮ መጥቶ እዚህ ጋር ተጠጋብን ማለት ነው። ይሄም እንዲሆን ያደረገው ይቺ ማግኔቷ ኦን ስለሆነች ነው ማለት ነው። ስለዚህ አሁን እንደዚህ ጎትተን ማግኔቷን ኦን ብናረጋት እንደምታዩት ምንም አይነት ክፍተት መተው ስለማይችል ተስበዋለች። እዚህኛው ክሊፕ ጋር መጥቶ ይጣበቃል ማለት ነው። ስለዚህ ይሄኛውንም ወደ ላይ እንወስደዋለን ማለት ነው። አሁን እንደምታዩት ይሄ ባክግራውንዱ ሪሙቭ ስለሆነ ይሄኛውን ባክግራውንድ እታችኛው ጋር እናምጣው፣ እንደዚህ እናምጣው። ከዛ ለቪዲዮአችን ባክግራውንድ ሆኖ ገባ። ይሄንን እስከ እዚህኛው ድረስ እንጎትተዋለን። ይሄንንም እዚህ ጋር እናስጠጋዋለን ማለት ነው። አሁን የዚህ ባክግራውንድ እንደምታዩት በዚህ መልኩ ሪሙቭ ሆኖ በዚህ ተተካ ማለት ነው። ይሄኛውንም ባክግራውንድ እንደልክ በተመሳሳይ ሪሙቭ ቢጂ ካለም በኋላ ክሮማኪ እናበራና ከለር ፒክ ስናረግለት ቀጥታ የዚህን ባክግራውንድ ያስወግድልናል። ከዛ ኢንቴንሲቲውን ማስተካከል እንችላለን። ሻዶውንም አስፈላጊ ከሆነ ማስተካከል እንችላለን ማለት ነው። እንግዲህ ባክግራውንዳችንን በዚህ መልኩ ካስወገድን በኋላ ሁለተኛው የሚሆነው በዚህ ቪዲዮ እና በዚህ ቪዲዮ መካከል በመካከላቸው ትራንዚሽን ማስገባት ነው ማለት ነው። ትራንዚሽን ማለት ከአንድ ቪዲዮ ወደ ሌላ ቪዲዮ ስንቀይር በመካከል የምናስገባው ነገር ነው ማለት ነው። ያንንም ለማድረግ ይህን ቪዲዮ ትራንዚሽን ከዚህ ጋር መርጠን ማስገባት እንችላለን። ትራንዚሽን ስናስገባ ግን በሁለት ቪዲዮ መካከል መሆን ስላለበት እዚህ ጋር ግን ከዚህ በኩል ቪዲዮ አለ፣ ከዚህ በኩል ምንም ነገር ስለሌለ ምንድነው ማድረግ ያለብን? ይሄን ቪዲዮ ወደ ላይ እንወስደዋለን ማለት ነው። ወደ ላይ ስንወስድ እንደምታዩት እንደዚህ ስንወስደው ይሄ ባክግራውንድ መጥቶ እዚህ ድረስ ተለጠፈብን ማለት ነው። ስለዚህ ፎቶ ስለሆነ ምንም በዚህ ቪዲዮ ላይ የሚያመጣው ኢፌክት የለም በመሰረቱ። ነገር ግን እዚህ ጋር እንዳይመጣ ከፈለግን ይችን ማግኔቷን ኦፍ አድርገን ይሄንን ወደዚህ መጎተት አለብን ማለት ነው። አሁን በሁለቱ መካከል እዚህ ጋር ትራንዚሽን ማስገባት እንችላለን። ያንንም ለማድረግ ትራንዚሽን በሚለው ስር የተለያዩ የትራንዚሽን አይነቶች አሉ። ከነዚህ ውስጥ መምረጥ እንችላለን። እኔ አሁን አንዱን ትራንዚሽን ለማሳየት ስለሆነ ይሄንን ለምሳሌ አንደኛ ይችን የፕሌስ ምልክቷን ክሊክ አድርጌ ማስገባት እችላለሁ፣ ወይም ላዩ ላይ በመያዝ ልክ እንደዚህ አድርጌ ድራግ አድርጌ እንደዚህ አስገባዋለሁ ማለት ነው። ልክ ስለቀው ትራንዚሽኑ በዚህ መልኩ ይገባል ማለት ነው። ፕሌይ ብለን ማየት እንችላለን። እንኳን ወደ ዩቲዩብ ቻናሌ በሰላም ትራንዚሽኑ ገባልን ማለት ነው። አሁን የዚህን የትራንዚሽን ፕሮፐርቲ ለማስተካከልም ልክ እዚህ ከንመጣና ዲዩሬሽኑ እንደዚህ በመጎተት ማስፋት እንችላለን። ካልፈለግንም ደግሞ የዚህን ዲዩሬሽን እንደዚህ መቀነስም መጨመርም እንችላለን። በምንፈልገው መጠን አድርገን ትራንዚሽናችንን እናስገባለን ማለት ነው። ይሄንን ካደረገን በኋላ ሌላው ቴክስት ማስገባት ነው። እንግዲህ ቴክስት
የሚለው ስር ስንመጣ እዚህ ዲፎልት ቴክስት የሚል አለ። እንዲሁም እዚህ ጋር የተለያዩ የቴክስት አማራጮች አሉ። እኔ ለምሳሌ ዲፎልት ቴክስት የሚለውን አንድ ጊዜ ክሊክ ሳደርግ በዛሬው ቪዲዮአችን በዚህ መልኩ ቴክስቱ ይገባልኛል። ወይም ይህን ቴክስት እንደዚህ ድራግ አድርጌ ይዤ የምፈልገው ቦታ ላይ እንደዚህ አስቀምጠዋለሁ ማለት ነው። እና ቴክስቱን ካስገባን በኋላ ቴክስቱ ላይ ክሊክ አድርገን የቴክስቱን ዲዩሬሽን አንደኛ እንደዚህ ማስፋት እንችላለን። እንዲሁም ቴክስቱን ኤዲት ማድረግንም ከፈለግን ይችን ፕሌይ ሄዷን ቴክስቱ ጋር እናምጣና ክሊክ አድርገን እዚህ ጋር ዲፎልት ቴክስት የሚለውን እዚህ ጋር መተን ሪኔም እናደርገዋለን ማለት ነው። ለምሳሌ ካፕከት ቪዲዮ በዚህ መልኩ አስተካከልኩት። ፖዚሽኑን ለማስተካከል እንደዚህ ወደ ታች በከርሰር ይዤ መጎተት እችላለሁ። እዚህ ጋር ሳይዙን በዚህ እንደዚህ ማተለቅም እንዲሁም ማሳነስም እችላለሁ። እዚህ ጋር ከፈለግን ቦልድ ማድረግ እንችላለን። በአጠቃላይ ከቴክስቱ ጋር የተያያዙ ፕሮፐርቲዎቹን ከለሩን መቀየር ከፈለኩ እዚህ ጋር መቀየር እችላለሁ እና እነዚህን ነገሮች ለቴክስታችን ይመቸናል የምንለውን አይነት እንትን ከዚህ ጋር በመምረጥ ቴክስታችንን ሞር ሳቢ እንዲሆን እንዲሁም እዚህ ጋር የተለያዩ እንትኖች አሉ፣ የቴክስት ማስተካከያዎች አሉ። እንዲሁም አኒሜሽን ማለት ለቴክስቱ መጀመሪያና መጨረሻ ላይ ሲገባ ምን አይነት ኢፌክት ይኖረው። ለምሳሌ ይሄንን እንደ ኢን አኒሜሽን መጠቀም እችላለሁ። ልክ እንደዚህ ክሊክ ሳረገው በዚህ መልኩ ያስገባል። እንዲሁም አውት አኒሜሽንም ከፈለግን ከነዚህ ውስጥ ደስ ያለንን እንደ አውት አኒሜሽንም እንደዚሁ መጠቀም እችላለሁ ማለት ነው። ልክ አውርዶ እስከሚጨርስ ድረስ እንደዚህ ትንሽ ይሽከረከራል። እንዲሁም የኢን እና የአውት አኒሜሽንን ዲዩሬሽን ከፈለግን እዚች ጋር እንደዚህ መተን ሰከንድ ምን ያክል እንደምትሆን መጨመር እንችላለን። የአውት አኒሜሽኑም አሁን እዚህ ጋር ስላልጨረሰ ነው። ልክ ሲጨርስ በተመሳሳይ አሁን ባረግነው መልኩ ዲዩሬሽኑንም ማስተካከል እንችላለን። ሉፕ የሚባለው ደግሞ ቴክስቱ ከመጀመሪያ እስከ መጨረሻ ድረስ መሀል ላይ ያለው ምን አይነት ኢፌክት ይሆን የሚለውን የአኒሜሽኑን የምናስተካክልበት ነው ማለት ነው። ሌሎችም ነገሮች አሉ። ትራኪንግ ማለት ደግሞ አንድን እንቅስቃሴ ተከትሎ ያ ነገር ወይም ቴክስቱም ሊሆን ይችላል ትራክ እንዲያደርግ የምናደርግበት ነው። እንዲሁም ቴክስት ቱ ስፒች ማለት ቴክስትን ወደ ንግግር የምንቀይርበትም ኦፕሽን አለው ማለት ነው። ሌላው እዚህ ጋር ስቲከሮች ናቸው። የተለያዩ ካፕከት በራሱ የሚሰጠን የስቲከር አይነቶች አሉ። እንደምታዩት የምንፈልገውን ስቲከር ለምንመርጠው ወይም ደግሞ ይሆናል ለምንለው ቦታ ላይ እናስገባለን ማለት ነው። ለምሳሌ የሆነ ነገር ለመጠቆም እንደዚህ አድርገን ማስገባት እንችላለን። እዚህ ጋር ስላልወረደ ያው ሎድ እያደረገ ነው። እንደምታዩት እየተሽከረከረ ነው። የወረደ ካለ አንዱን እሺ ሎድ አድርጎ ሲጨርስ ይሄ ይገባልናል። እንዲሁም እዚህ ጋር የተለያዩ የስቲከር አይነቶች አሉ። ከነዚህ ውስጥ መርጠን ከቪዲዮ ጋር የሚሄደውን አይነት እናስገባለታለን ማለት ነው። ሌላኛው ኢፌክት ነው። ኢፌክት ደግሞ ለቪዲዮአችን የተለየ ውበት እንዲሰጠው የሚያደርግ ነገር ነው ማለት ነው። ያንንም ለማስገባት የምንፈልገውን ኢፌክት ልክ በተመሳሳይ ከያዝን በኋላ የምንፈልገው ቪዲዮ ፓርት ላይ እንደዚህ አምጥተን እንለቀዋለን ማለት ነው። ልክ በተመሳሳይ ያንን ኢፌክት ቪዲዮአችን ላይ እንደዚህ ተሽከርክሮ ሲጨርስ ያስገባልናል ማለት ነው። እንግዲህ ይሄ ነገር ከኮኔክሽን ጋር የተያያዘ ስለሆነ ኢንተርኔቱ አሪፍ ከሆነ በፍጥነት ቶሎ ያስገባልናል ማለት ነው። ሌላው ትራንዚሽን አይተናል። ካፕሽን ነው። ካፕሽን ማለት ደግሞ ቪዲዮአችን ለምሳሌ ይሄ ቪዲዮ በእንግሊዘኛ ነው የተቀረጸው። እዚህ ጋር መጥቼ ቋንቋ እመርጣለሁኝ። ቪዲዮ የተቀረጸበትን ቋንቋ እንግሊዘኛ ከሆነ እንግሊዘኛን ሴሌክት አደርጋለሁ። ለአማርኛ ግን ካፕሽን የለውም። ስለዚህ ከመረጥንለት በኋላ እዚህ ጋር ጄኔሬት እንለዋለን ማለት ነው። ልክ ጄኔሬት ካፕሽን ስንለው እዚህ ጋር እስከ 100 ከቆጠረ በኋላ ለንግግራችን በጽሁፍ መልክ ሌላ ተጨማሪ ነገር ያስገባልናል ማለት ነው። ይሄም ሞር ኢንጌጅመንት እንዲኖረው ቪዲዮአችን የምናደርግበት ነው። ግን ኔትወርክ ኤረር እያለ ስለሆነ አይጨርስልኝም። ካንስል ልበለው ማለት ነው።
እና ካፕከትን በዚህ መልኩ ቪዲዮአችንን ካፕከት ላይ አጀስት ማድረግ እንችላለን። ሌላው ስፒድን ማስተካከል ይሆናል። ስፒድን ማስተካከል ማለት የቪዲዮ ላይ ክሊክ ካደረግን በኋላ እዚህ ጋር ስፒድ የሚለው ጋር እንመጣና ቪዲዮአችን ምን ያክል ፈጣን ወይም ደግሞ ምን ያክል ቀስ ይበል የሚለውን የምናስተካክልበት ነው። ያንንም ለማድረግ እንደዚህ ጨመር አድርገን እዚህ ጋር ምን ያክል እንዳፈጠንን ያሳየናል። በማድረግ የቪዲዮውን ስፒድ እናስተካክላለን። ልክ ስፒዱን ስናስተካክለው እንደምታዩት በመካከል ጋፕ ይፈጥራል። ያም የሚሆነው ቪዲዮ ስለሚሸጋሸግ ነው ማለት ነው። ለምንፈልገው ቪዲዮ የተለያየ ስፒድ በመስጠት ቪዲዮአችንን ሞር እንዲያምር ማድረግ እንችላለን ማለት ነው። እንዲሁም ደግሞ እዚህ ቪዲዮ ላይ ክሊክ በማድረግ እዚህ ጋር ወይም ደግሞ እዚህ ጋር መተን ኦዲዮ እናስገባለን። ኦዲዮ ማለት ለምሳሌ ኢምፖርት በኦዲዮ ስር እዚህ ጋር ኢምፖርት ብለን ስናስገባ አንደኛ ከፋይላችን የተለያዩ የኦዲዮዎችን እናስገባ ይፈቅድልናል። እንዲሁም ደግሞ ራሱ ካፕከት ከሚሰጠን ኦዲዮዎች ክሊክ በማድረግም እንደዚህ መርጠን ደስ የሚለንን አይነት ኦዲዮ ልናስገባ እንችላለን ማለት ነው። ለምሳሌ እኔ አሁን ኢምፖርት ብዬ ላስገባ ይሄንን ኦዲዮ ነው ማስገባት የፈለኩት። ልክ ክሊክ ስለው እዚህ ጋር ይመጣል። መስማት ከፈለግን እዚህ ላይ ክሊክ አድርገን ማዳመጥ እንችላለን። ካልሆነም ደግሞ ድራግ አድርገን እንደዚህ እናስገባለን ማለት ነው። አሁን ይሄ ኦዲዮ ገባ። ፕሌይ ብለን እንስማው። ዌልካም ባክ ቱ ማይ ቻናል ቱዴይ I'm showing you how to edit any video using cap። አሁን ይሄ እንደ ባክግራውንድ ድምጽ ነው የሆነው። ከፍ ማድረግ ከፈለግን ድምጹ እንደዚህ ወደ ላይ ማለት እንችላለን፣ ወይም ደግሞ እንደዚህ ቀነስ አድርገን ድምጹ በጣም ሳይረብሽ እንደ ባክግራውንድ ድምጽ ሆኖ እንዲሰማ እናደርጋለን። መጀመሪያ ላይ እንዲጀምር እቺን እንደዚህ ሰብሰብ አድርገን ኦዲዮ የሚጀምርበት ድረስ አድርገን እንደዚህ እናስተካክላለን። እንዲሁም መጨረሻ ላይ መተን ቪዲዮአችን መጨረሻ ድረስ ከመጣን በኋላ ይሄንን ኦዲዮ ክሊክ በማድረግ በተመሳሳይ ቅድም በቆረጥንበት መልኩ ስፕሊት በማለት ይሄኛውን ፓርት ክሊክ አድርገን ዲሌት እንላለን ማለት ነው። አሁን እዚህ አካባቢ እንስማው። ለሁሉም አይነት ፕላትፎርም ማግኘት ትችላላችሁ። ከዚህም በተጨማሪ ኢቭን ኦንላይን ኤዲት ማድረግ ቢፈልጉ ራሱ አሁን ድምጹን ከፍ ማድረግ ከፈለግን እዚህ ጋር ኦዲዮ ፌድ ኢን እና ፌድ አውት እንዲሆንም እዚህ ጋር እናስተካክላለን። ያ ማለት እንደምታዩት መጨረሻ ላይ እየቀነሰ እንዲሄድ፣ እንዲሁም ፌድ ኢኗንም እዚህ ጋር ጨመር ካደረግናት መጀመሪያ ላይም ቀስ ብሎ እየጨመረ እንዲመጣ፣ ከዛ የኦዲዮን ጠቅላላ ድምጽ ደግሞ ትንሽ እንደዚህ ቀነስ ማድረግም እንችላለን ማለት ነው። እና በዚህ መልኩ አስተካክለን ቪዲዮአችንን ከጨረስን በኋላ መጨረሻ ላይ እንመጣና እዚህ ጋር ኤክስፖርት እንላለን ማለት ነው። ኤክስፖርት ስንል ቅድም ያየነውን ሴቲንግ እዚህ ጋር መጣለን። አንደኛ ኔሙን እዚህ ጋር ሪኔም አድርጉ ይላል። እሱም ካፕከት ቪዲዮ 1 ብዬ ሪኔም አደረኩ። እዚህ ጋር ደግሞ ኤክስፖርት ቱ ወይም ደግሞ የቱ ጋር ሴፍ ይሁን ይሄ ሎኬሽኑን የሚለውን ነው። እሱንም ከመረጥን በኋላ ሴፍ የምናደርግበትን ቦታ ፎልደር እንመርጥለታለን። ከዛ ሪዞሉሽኑ 1080 ይሁን። ሌላው ሪኮመንድድ ነው። ይሄንን መነካካት አይጠበቅብንም። ከዛ ኤክስፖርት ማለት እንችላለን። ወይም ደግሞ ኤዲት ከቨር ብለን እዚህ ጋር ልክ እንደ ተምብኔል ቪዲዮን ዳይሬክት አፕሎድ ከሆነ የምናደርገው ወደ ቲክቶክም ወይም ደግሞ ወደ ዩቲዩብም ዳይሬክት አፕሎድ የሚደረግ ከሆነ ሴሌክት ፍሮም ቪዲዮ ካለም በኋላ እዚህ ጋር ከቨሩን ኤዲት ማድረግ እንችላለን ማለት ነው። ተምብኔሉን ለብቻ መስራት እንችላለን። እዚህ ጋርም ደግሞ ኤዲት አድርገን ተምብኔል ማዘጋጀት እንችላለን። ካልፈለግንም ካንስል ብለን እዚህ ጋር ኤክስፖርት የሚለውን ማስቀጠል እንችላለን። እና ኤክስፖርት አድርጎ ሲጨርስ ቪዲዮውን ፋይላችን ላይ እናገኘዋለን ማለት ነው። እንደምታዩት እዚህ ጋር እስከ 100 ከቆጠረ በኋላ ኤክስፖርት ሆኖ ያልቅልናል ማለት ነው።